ቤተሰብ ጆን ዳንኤል እንግዲህ የቲክቶክ ንጉስ ነው፣ የቲክቶክ ኪንግ ነው የሚባለው። ጆን ዳንኤል ተፈታ። ኦ ደስ ሲል የእውነት ሰዎች ሃይ ብሎ ይሄው ካቸሌ ከገባ በኋላ ጆን ዳንኤል ተፈታ። ሰሞኑን ቲክቶክ ላይ ታገኙታላችሁ። በጣም ደስ ይላል። ሀቂቃ እኔ ደግሞ በጣም የገረመኝ ሱብሃንአላህ የሚያባላው ሰው ነው። አሁን ለምሳሌ እነ ሊያሾ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ብያለሁ። ውድ ኢትዮጵያውያን ያላችሁበት ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ላይክ ማድረጋችሁ እንዳትረሱ፣ ቤቱን ሰብስክራይብ ማድረጋችሁ እንዳትረሱ። ቤተሰብ ሀባይብ እኔ ሀቂቀተን ደስ ብሎኛል የእውነት ያው ደግሞ አሁን ልክ ጆን ዳንኤል ሊፈታ ነው ሲባል ማነው ናውም ነው ያ ጓደኛው ማለት ነው። ሰው ደግሞ እሱ ላይ ጓደኛው ላይ ዘመቻ ከፍቷል። ጆን ዳንኤል በታሰረ ሰዓት ቪዲዮ ያልሰራ፣ ጆን ዳንኤልን ያልሰደበ፣ ጆን ዳንኤል ላይ ያላሽቃበጠ የለም። አሁን ደግሞ አዳቤ ገልብጥ ብሎ የታባክ ያው ሚዲያ አይደለም ይለጣለጣል ስላችሁ እርስ በርስ ይባላሉ ለማለት ነው። አመለጠኝ እንግዲህ እና እኔ በጣም የገረመኝ በጣም እንትን ያልኩትኝ በዚህ ክፉ ጊዜ አብሮት ያልነበሩ ጓደኞቹ ወዳጅ ምናምን አሁን በምን ፊታቸው አይኑን ያዩታል? እኔ አላውቅም። ይሄ ነው በጣም ያኔ እንትን ያለኝ እና ልጁ በእርግጥ አሁን ይወጣል። የቲክቶክ ኪንግ ነው፣ የቲክቶክ ንጉስ ይመለሳል። ግን ለብዙዎችም ደግሞ ምርጥ አስተማሪ ነው። ለብዙዎች በጣም ምርጥ ትምህርት ነው። ያው መቼም ጆን ዳንኤል ያደረገውን ስህተት ሌላ ቲክቶከሮች ፌመስ ነኝ ዩቲዩበር ነኝ ምንድነው ምናምን የሚሉት አይደግሙትም ብዬ አስባለሁ። በነገራችን ላይ ወላሂ ልጁ በዚህ ራሱ ወይም ለዚህ ባልበቃ ነበር በሰዓቱ የሚመልሰው ሰው ቢገኝ። ለምን ወደ ኋላ ተመለሽ እንዳትሉ፣ ኦልሬዲ ያለ ፋይል ነው ያለ ነገር ነው። ያው አጥፍቷል፣ መጥፋቱም ደግሞ ተቀጥቷል። ግን ደግሞ እዚህ ደረጃ ላይ ከመድረሱ በፊት ማለት ነው ወደ 30 ምናምን ሺህ ሰው ነበር ሲከታተለው የነበረውና በዛን ሰዓት እውነት ኮሜንት ልብ ብላችሁ ላይቭን ተከታትላችሁ ከሆነ ተው የሚለው አልነበረም። ወላሂ እንደው ሱብሃንአላህ መንሱር ጀማል ነበረ ተው እያለ የነበረው አስገባኝ ተው ሲል ወላሂ መንሱር ጀማል ነበረ ሲኮሜንት የነበረው እዛ ቦታ ላይ። ግን እሱ መንሱር ጀማልን አልሰማም እና ዮኒ ማኛን ምናምን ሲሰማ ይኸው እንትን ብለውትኝ ኦልሬዲ አልሐምዱሊላህ ያው ቅጣቱን ተቀጥቶ ድጋሚ እንዲያን ነገር ስህተት እንዳይደግም ኦልሬዲ ተምሮ ወጥቷልኝ። ግን ሐቂቃ ምንም አክል ፌመስ ብትሆኑ፣ ምንም ያህል ዝነኛ ብትሆኑ፣ ምንም አክል ሀብታም ብትሆኑ፣ ምንም አክል ባለስልጣን ብትሆኑ ህግ ላይ እናንተ እንዲህ ናችሁ። ገባችሁ? እዛ ቦታ ላይ እናንተ ፌመስ ሁኑ፣ ዝነኛ ሁኑ፣ ምን ሁኑ አይሰራም ይሄ ዝነኛችሁ። እኔ ጆን ዳንኤል በመፍታቱ ደስ ብሎኛል ሐቂቀተን። ይሄ ማለት ያው ጆን ዳንኤል አጥፍተዋል ብዬ ቪዲዮ ከሰሩ ሰዎች አንዱ አይን ነኝ። ገባችሁ? ግን ደግሞ ተቀጥቶ ቅጣቱን ተቀብሎ ኦልሬዲ እየተፈታ ነው። የእሱን ስህተት ደግሞ ማንም አይደግምም። ለብዙዎችም ደግሞ መማሪያ ነው ስላችሁ የሆነ ይሄ በዝናቸው እንትን የሚሉ ሰዎች አላ በቃ እኔ ቲክቶክ ላይ ፌመስ ነኝ፣ ቲክቶክ ላይ እንደዚህ ነኝ፣ ዩቲዩብ ላይ እንደዚህ ነኝ ምናምን የሚሉ ሰዎች ለእነሱ ምርጥ ትምህርት ነው። እና አሁን ደግሞ እኔ ማወቅ የፈለኩት ማናት ከጆን ዳንኤል የወለደችው ልጅ አስታውሰኝ አቦ ብስምላህ ማን ነበረች? አረ ቢስሚላ ማናት የጆን ዳንኤል ምስ ወይ ከጆን ዳንኤል ወለደች የምትባለው ልጅ አሁን ረሳዋት። እና ይሄንን ነገር ወጥቶ ጆን ዳንኤል ልጁ የኔ ነው ይላል ወይስ እንዴት ነው? ይሄንን ነው የምጠብቀው ማለት አሁን ይሄ ልጅ ጆን ዳንኤል ነው ምናምን ይባላል። እኔ ብዙም እንትን አልኩም። በፊት ከጃኒ ጋር ነበር አይደል?
ግንኙነት እንዳላቸው ሲታማ የነበረው ማን ነበር? ታው ጠፋብኝ። አዎ ቤተሰብ ማናት? ከጆን ዳንኤል ወለደችው ልጅ የታሰረች ታስራ የነበረችው ሊሆናት ላዩ እና ይሄን ነገር ምን ይላል? እውነትም ላዩ የወለደችው ያረገዘችው ከጆን ዳንኤል ነው ወይስ እንዴት ነው? እኔ በጉጉት እየጠበቅኩኝ ያለሁት ይሄንን ምን ይላል ነው። ጆን ዳንኤል ኦልሬዲ ጆን ዳንኤል የሊዮ ወይም የእሷ ፍቅረኛ ካልሆነ ልጁ የእሱ ካልሆነ ማናት ጃኔን ምን ይውጣታል? አቦ ጃኔን ምን ይውጣታል ማለት ኦልሬዲ ከማን ነው ከአዶናይ ጋር ግንኙነት ጀምራለች። ያው የሚታየው ነገር ወይም ለሚዲያው ከሆነ ምናምን አላውቅም፣ ግን ምን ይውጣት? እኔ ድንስል ወላሂ ድንስስ ነው ያልኩት ስላችሁ እውነትም ያ ልጅ እና እሱ ከሆነ ኦኬ፣ ግን ካልሆነ ጃኒ በምን አይኗ ጆን ዳንኤል ታይዋለች? እና ደግሞ ምንድነው ይሄ ምን አለ መሰላችሁ ደግሞ ሌላ ጉድ ትምህርት ሰላም ጓደኞቹ ጆን ዳንኤልን ሄደው እስር ቤት አልጠየቁትም የሚባል ጉድ አለ። እስር ቤት ሄደው አላዩትም፣ የማይወጣ ማስቷቸው ነበረ ምናምን ተብሎ እንግዲህ ቲክቶኩ ቅውጥ ብሎላችኋል አልኳችሁ። እና እውነት ነው ይሄ ነገር። እውነት ከሆነ ሀቂቃ ያሳዝናል። በእርግጥ እውነት አይሆንም ብዬም አይገርመኝም። ለምን ነው ታውቃላችሁ? ለምን ልጁን አንደኛ በለው ጎበዝ ጀግና ብለው እዚህ መቀመቅ ውስጥ የከተተው ወዳጅ ነኝ የሚባል ተከታይ ነኝ የሚባል እሱ አድናቂ ነኝ ምናምን የሚለው ሰው ነው የከተተው እዚህ መቀመቅ ውስጥ። ለምን ጎበዝ ትችላለህ፣ ጀግና ጎበዝ ነህ፣ በለው አትውረድ እንደዚህ ምናምን ብሎ እንደዚህ ሲያራግብለት ሲያጨበጭብለት የነበረውም ሰው ከጎኑ የነበሩ በዙሪያ የነበሩ ሰዎች ናቸው። ግን ደግሞ የበለጠው አሁን ጓደኞቹ ሄደው አልጠየቁትም እየተባለ ነው። ማነው ይሄ? ናሁም ፎንቃ ነው ናሁም ፎንጣ ነው የሚባለው ልጅ። በቃ ኦልሬዲ ጓደኞቹ ሄደው አልጠየቁትም እስር ቤት ምናምን ሲባል ገርሞ እውነት ኦልሬዲ ጆን ዳንኤል ወጥቶ መናገሩ አይቀርም፣ ይናገራል። እውነት ከሆነ ያሳዝናል። ግን ደግሞ እውነት አይሆንም ብዬ ደግሞ እኔ እንትን አለም ለምን መሰላችሁ? በአሁን ጊዜ በደስታ ጊዜ በሰላም ጊዜ ነው እንጂ ወዳጅም ጓደኛም የሚኖራችሁ። በክፉ ጊዜ ጓደኛ አይኖራችሁ። በክፉ ጊዜ ዘመድ አታገኙ። በክፉ ጊዜ ሰው አታገኙ። በክፉ ጊዜ በዙሪያችሁ ሰው አታገኙ። በቃ በሰው ተከባችሁ ኦኬ፣ ሰው እየረባችኋል እና ኻሰተን ስጀን አው እስር ቤት ሆኖ ከባድ ነው። በእርግጥ አላውቀውም ምን እንደሆነ አላውቅም። አልሐምዱሊላህ እንደው ካሁን በኋላ ማያሳየኝ እስር ቤትን፣ ግን ስታስቡት ራሱ በቃ ከባድ ነው። ኦልሬዲ ጆን ዳንኤል የሚለንን እንሰማለን፣ የሚናገረውን እንሰማለን። እነማንን ሲመጡ ነበረ ሲጠይቁኝ ነበር እና ያለን ጆን ዳንኤል የሚለንን በቲክቶክ መጥቶ ያለው ነገር እስከሚናገር ድረስ እኔ በጉጉት እየጠበቅኩ ነው። ግን እንኳንም በሰላም ከእስር ቤት ተፈታ፣ እንኳንም ለቤተሰቦቹ ለእናቱ ያው ከምንም በላይ ለእናቱ ለቤተሰቦቹ አላህ በሰላም አውጥቶ ከቤተሰቦቹ ጋር ይቀላቅለው። እንዲሁም ደግሞ የእሱ አድናቂዎች የእሱ ተከታዮችም ደግሞ ጆን ዳንኤል በሰላም ወጥቶ እንደሚያገኙ ተስፋ አደርጋለሁ። ከዛ መሀል አንዷ ነኝ። ግን አጥፍተዋልም ብዬ ደግሞ ከተቸሁት ቪዲዮ ከሰራሁበት ሰው መሀል አንዷ ነኝ። አጥፍተዋል ብሎ መተቸትና ለዚህ ልጅ መልካም ነገር መመኘት ልዩነት አለው። አሁን እንዴት ትላንትና እኮ እናንተ ቪዲዮ ሰርታችሁበታል ዛሬ ምናምን ነው፣ ያ ስህተት ነው። ኦኬ፣ ያ እንደ ሀገር ነው ስህተት። ይሄ ደግሞ ልጁ ተቀጥቶ ቅጣቱን ተቀብሎ ተምሮ እየወጣ ነው። ያኔ የግድ ማበረታታት ማለት ነው። ግን ያኔ ልጁ ስህተት እየሰራ አይ ይሄ ልጅ እንደዚህ ማለት የለብኝ ብለን ስህተቱን ሸፋፍነንለት የምንሄድ ከሆነ
እንግዲህ ካጠፋው ልጅ በላይ እኛ እንትን እያልን ኦልሬዲ እሱ ጥፋቱን አውቆ አምኖ እንትን ብሏል። እና አሁን ምን እየተባለ ነው? ትናንትና እኮ ቪዲዮ ሰርታችኋል፣ እናንተ እኮ ትናንትና ኮምታችኋል። ኦኬ ኮምተናል አይደለም? አና ያልኮምት በግሌ ቪዲዮ ሰርቻለሁ። ገባችሁ? አንድን ሰው ስህተቱን ተሳስተካል፣ አጥፍተካል ብሎ መትቸትና ግን ስህተቱ ኻሰተን ስህተቱ ቀላል ስላልነበረ እንደ ሀገር ነው። ገባችሁ? ስለዚህ የሀገር እንትን ስለነበረ መተቸት ያለበት ተችቶታል። ብዙ ነገሮች አሉ። ያም ሆነ ይሄ ዝናችሁ፣ ፍመሳችሁ፣ ገንዘባችሁ ህግ ቦታ ላይ የለም፣ አይጠቅምም። ለማንኛውም ጆን ዳንኤል በሰላም መጥቶ እንደምናገኘው ተስፋ አደርጋለሁ። በጉጉት እየጠበቅኩኝ ነው ሰሞኑ